የፍቅር ቃል የመተሳሰብ ባህላችን የሚንጸባረቅበት ፍቅራችንን የምናሳይበት ዘወትር ቅዳሜ ምሽት በመጽሔት አጥበን የፍቅር ቃል የፍቅር ቃል እንግዲህ በዚህ ፕሮግራማችን አድማጮች ሁሌ ያው እንደምንላችሁ እርስ በርሳችን እንድንደጋገፍ እንድንጠያየቅ የምንጥርበት የቆየ ባህላችን እንዲታደስ ሙከራ የምናደርግበት ፕሮግራማችን ነው። እናንተም ብዙ ወዳችሁታል አስቴትም እየነገራችሁ ነው። ራሄል ካዳማ አለን በጣም አመስግናለች። በጣም ነው ማመሰግነህ ስምን መላክ ያወጣዋል ሁሉ ብላለች። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። የመልካም ነገር ምክንያት መሆን ጥሩ ነው። እውነት ነው። ብዙም ትልቅ ነገር ሰርተን አይደለም ግን አንዳንዴ እግዚአብሔር ትንሹንም ትልቅ አድርጎ ከፍ ያደርጋል። ለዛ ነው ስለዚህ እርስ በርስ እንረዳዳ እንተያይ። ታክሲ ውስጥ ጀምሮ በየአካባቢው ጀምሮ አረጋውያን እንደገፈ በማድረግ ትንሽ የሚባል አስተዋጽኦ የለም። ሁሉ ነገር ትልቅ ነው። ግን ልባችን የተሰበረ ምን ተዛዘን ምን ረዳዳን ነው። አንዳንዴ ችግሮቻችን ከአቅማችን በላይ ሁሉ ላይ ሆኑ ይችላሉ። እርስ በርስ መተያየት ቢኖር መተያየት መረዳዳት ቢኖር ለግላችን ለቤተሰባችን ብቻ ባንኖር ብዙ ለውጥ ማምጣት እንችላለን። በዛ ላይ ደግሞ ለተደረገለት ሰው ሳይሆን ያረጋው ሰው ራሱ በጣም ተጠቃሚ ነው የሚሆነው። እውነት ቀና ብሎ የሚያስኬድ ነገር ነው። መንፈስ በጣም ደስ ይለዋል። ሰዎች ለመደሰት ለመዝናናት የተለያዩ ነገር ውስጥ ይገባሉ። ጫት ውስጥ መጠጥ ውስጥ ምን ውስጥ የተለያየ ነገር ውስጥ ያና አድርገህ ግን ሁሌ ጸጸት ሁሌ ራስ ምታት ነው መታተርፈው ብትዘሙት ምንም ብትል ምንም ሁሉ ነገር ውጤቱ ጥሩ አይደለም። እውነት ለመናገር መልካም ነገር መስራት ግን ሁሌ ቀና ያረጋል። ይሄንን አድማጮች ይጣፋቸዋል ብለን አይደለም ለማስታወስ ነው። እስቲ እንግዲህ ዛሬ ደግሞ የፍቅር ቃል የሚያስፈልጋቸው አንድ ሰው ስልክ መስመራችን ገብተዋል። ያለው አቤት ጋሻ ሰፋ ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነህ አለ። እንደምን ነው? ሰላም ነው ወይ? አለ እግዚአብሔር ይመስገን። ስለተገናኘን ደስ ብሎኛል። ሰላም ነው? እኔም በጣም አመሰግናለሁ ደስ ብሎኛል። ጋሻ ሰፋ አረጋዊ ነው። ምን ያህል ነው እድሜዎት? በ1940 ዓመተ ምህረት ነው የተወለድኩት። 69 ዓመቴን እየደረስኩ ነው። ወደ 70 እየገቡ ነው። ትልቅ እድሜ ነው በእውነት። ትንሽ ደግሞ ለየት የሚያደርገው ከኤችአይቪ ቫይረስ ጋር አብረው ነው የሚኖሩት። እንደው ምን ይመስላል አረጋዊ ሆኖ ከቫይረሱ ጋር መኖር የህብረተሰቡ አመለካከት ያለው ችግር ከዛም አልፈው ደግሞ የሚረዷቸው ተስፋ ነው ምንድነው? ብሩህ ተስፋ የተሰኘ ኤችአይቪ በጎ አድራጎት ማህበርም አለዎት። እስቲ እንደው አጠር ቀልጠፍ አድርገው እንደው አያይዘው ይንገሩን እስቲ ጋሻ ሰፋ። ስለራሴ ነው ስለማህበሩ? ስለራሱ ትንሽ ይንገሩንና ከዛ ወደ ማህበሩ እንገባለን። እንግዲህ እኔ ጉልበቴንና ዕውቀቴን እንዲሁም ገንዘቤን ሳልቆጥብ ለነዚህ አባላት የሚበጅ ተግባር ለማከናወን ሙሉ ጥረት በማደርግበት ጊዜ አድሎና መገለልን ሳልፈራ በማህበረሰቡ መካከል የነበሩትን አመለካከቶች ጥሼ በመውጣት ለወገኖች ምክር አገልግሎት በመስጠት ካለባቸው ጭንቀት ተላቀው ያለምንም ፍርሃት የጸረ ኤችአይቪ ኤድስ መድኃኒት ተጠቃሚ እንዲሆኑ እና በእኛ የወጣቱ ልጅ በማለት ራሳቸውን አንጋፍተው በማውጣት ከፍተኛ ስራ በማከናወንበት ጊዜ አንደኛ የነርቭ ችግር ስላለብኝ ሁሌም ሕክምና እርዳታ አስር ሆኜ አንዳንዴ ከአቅሜ በላይ ይሆንብኝና እየተሰቃየሁ ቢሆን አልተቀመጥኩም። የቀኝ እግሬ ግማሽ አካሌ ነው በነርቭ ችግር ላይ የሚገኘው። እያነከሱ ነው ጋሻ ሰፋ ምን ሆነው ነው? ሁለተኛ እሱ በሁለተኛው ደረጃ ልግለጽልህ። እሺ አንደኛ መድኃኒት ተጠቃሚ ሆነ በንጽህና በምግብና በሌላ ጭምር ብዙ ጥንቃቄና እንክብካቤ ስለሚያስፈልግ ጉዳት ያጋጥመኛል። ሶስተኛ ከትራንስፖርት እጥረት የተነሳ በዚሁ ጉዳይ ወደ ተለያየ ቦታ ስመላለስ በእግሬ ላይ አንድ ያበደ አህያ ነክሶኝ ከመንገድ ያበደ አህያ በ2002 ማለት ነው
ከመንገድ ላይ አጥሞኝ በቃ ላይ ነክሶኝ ባስደረብኝ ጉዳት በጣም ላይ በችግር ላይ ይገኛለሁ። አዎ አቻለሁኝ። አራተኛ ደግሞ ልጆቼንና አቅመ ደካማ የባለቤቴ እናትን ጨምሬ 6 ቤተሰቦችን በማኖር ላይ ስለሚገኝ ጫና በዝቶብኛል። በጣም አምስተኛ ለመኖሪያ ቤቴ በየወሩ 992 ብር ለዕዳ ስለምከፍልና ሌሎች ወጪዎችን ለመሸፈን ከፍተኛ ጫና ፈጥሮብኛል። እነዚህን የመሳሰሉትን ማህበራዊ ችግሮች ተጣምረው ወደ ጉዳት ለመድረስ ያለው ጫና ቀላል ያለ መሆኑና የወገን ድጋፍ በሁሉም አቀፍ ሁኔታ ያስፈልገኛል። ጋሽ አሰፋ አሁን እኔ አግኝቼዎታለሁ ከአንዴም ሁለቴ ተገናኝተናል። ትንሽ ጉዳቱ በግልጽ የሚታይ ነው በአካሎት ላይ ያለው ትንሽ እንደው ጎስቆል ብለዋል ጋሽ አሰፋ። ግን የሚገርመኝ ነገር የራስዎት የግል ማህበራዊ ህይወቶት የቤተሰቦት ማስተዳደር ያለመቻል ችግር ሁሉ እያለ ብሩህ ተስፋ የተሰኘ ደግሞ በርካታ ምን ያህል አረጋውያን ናቸው በዛ በማህበሩ ያሉት? እንግዲህ እነሱን እንኳን ወደ ጠቅላላ ወደ 87 አባላት አሉ። ጠቅላላ አባላት ግን ወደ 600 አካባቢ ይደርሳሉ። ግን ያው ዲፓርትመንትና ምን ስለሌለ ያው እሱን ለማስፈጸም ስንሯሯጥ እንገኛለን። ይሄ ነው እንግዲህ ያለው። እንግዲህ በጣም ትንሽ አሳዛኝ ነው። ያው ብዙ ጊዜ HIV ኤድስ ከአረጋውያን ጋር ተያይዞ ብዙ አይታይም። በዛ ላይ ደግሞ እንዲህ ህፃናት ላይ ወጣቶች ላይ ካልሆነ በስተቀር እና በጤናቸውም ላይ እያደረሰ ያለው ትንሽ ተጽዕኖ ከፍ ያለ ነው። ለቤተሰቦቻቸውንም መርዳት አልቻሉም። ከዛም በላይ ደግሞ እንደዚህ ብሩህ ተስፋ በጎ አድራጎት HIV ፖዚቲቭ የሆኑትን የሚረዳ በጎ አድራጎት ድርጅት አለ። እነሱንም ያው መርዳት አልተቻለም ፈንድም ባለመኖሩ ማለት ነው። ስለዚህ ችግሩ በጣም ተደራራቢ ነው። የግል ህይወትን ለማቆም ካለው ሩጫን ባሻገር ደግሞ እነዛም ደግሞ በማህበር ደረጃ ያሉትንም ለመርዳትና እንደው ቀና እንዲሉ አባቶቻችን እናቶቻችን ለመርዳት አልተቻለምና አድማጮች የጋሽ አሰፋን ሌላ ጊዜ በስፋት በደንብ ሰርተን እንመጣለን። እውነት ለመናገር እሳቸውም ብዙ ጊዜ ስለሌለ እንደው አጠር አድርገው ስላልኳቸው ነው እንጂ ብዙ የሚገርሙና ለአእምሮ የሚከብዱ ነገሮች ሁሉ አሉ። ስለዚህ እንደው እንገንዘብና እንደው እስቲ ጋሽ አሰፋን እንደውልላቸው እንርዳቸው። ቤተሰቦቻቸውንም ቢያንስ የሚረዱበትን መድኃኒቱንም ደግሞ የእድሜ ማራዘሚያውን ስለሚወስዱ ምግብም ያስፈልጋል። እሱም ደግሞ ችግር አለ። በርካታም ቤተሰብ ስላላቸው ይሄን ሁሉ ግምት ውስጥ ከተን እንደው ምን ችለውን እናደርግ። ከዛም ደግሞ አለፍ ብለን እንደው ብሩህ ተስፋ የተሰኘውን አረጋውያንን የሚረዳ HIV ፖዚቲቭ የሆኑ አረጋውያንን የሚረዳውን ማህበር እንደው የሚቋቋምበት እንደው አባቶቻችን እናቶቻችን ለኛም ሲሉ ነው ፖዚቲቭ የሆኑ ልጆቻቸውን ለመርዳት ሲሉ ነው አብዛኞቹም ችግር ውስጥ የሚገቡትና እንደው እሱንም ማህበር እንደው ከፍ የሚልበት የሚቋቋምበት የሚንቀሳቀሱበት ቢያንስ እንደው በልተው መድኃኒቱን እንኳን ለመውሰድ የማይቸገሩበት ሁኔታ መፍጠር ቢቻል ጥሩ ነው። ስልኮን ልሰጥ ነው ጋሽ አሰፋ። እሺ ነግታ 0911 05 70 67 ሌላም አለ 0922 16 15 45 ወይም ደግሞ ይሄም እንቢካላችሁ 0913 32 60 63 ሶስቱንም ስልክ ወደ በኋላም ደጋግመን እናገራለን። ምናልባት ከኢትዮጵያ ውጭ ያላችሁ እዚህ ሆናችሁ ሩቅ ሆናችሁ ጋሽ አሰፋን ማግኘት ማትችሉና እንደው ቀጥታ በአካውንት ምንችለው ነገር እንረዳለን የምትሉ አድማጮቻችን ደግሞ አዋሽ ባንክ 013 200 41 42 07 00 አዋሽ ባንክ ነው። 013 200 41 42
0700 ጋሻ ሰፋ በጣም ነው እናመሰግነው እንደው እኛም እንደውሎታለን እናገኘውታለን አድማጮችን እንደሚደውሉ እንደሚረዱ የሚችሉትን ሁሉ እንደሚያደርጉ በጣም ተስፋ እናደርጋለን እርሶ በጣም ብርቱ አባት ነው ትልቅ አባት ነው ለሌሎችም ለወጣቶችም በጣም አሪያ ሊሆኑ የሚችሉ ነው ተደራራቢ ችግሮችም ኖረው እንደዛም ተቸግረው ዱላም ይዘው ያነከሱም እየሄዱ ጥንካሬውን ፊቶ ላይ እናያለንና አባታችን ነው እንወደውታለንና ከብራለን ሁሉንም እንደው ለመርዳት የሚቻለው እንደምናደርግ እንደው ቃል ገባለሁ አድማጮችም የሚያሳፍሩን አይደሉም አይዞት እግዚአብሔር እድሜውን ያርዝምልን ጋሻ ሰፋ አሜን እናንተንም እግዚአብሔር ይባርክልኝ አሜን አሜን ጋሻ ሰፋ ሰላም ሁኑ አሜን ሰላም ይሄ ከአረጋውያን ጋር የተያዘው ይሄ የኤችአይቪ ፖዚቲቭ የሆኑ አረጋውያን ጋር በተያያዘ ብዙ ተብሎ ያውቅም መጀመሪያውንም አረጋውያን ኤችአይቪ ኖርባቸዋል ብሎ የመገመቱ ነገር ብዙ የለም እንደው እንደሌላ ፍጡር የማየትም ሳይሆን ከባህላችንም ከምንም አንፃር ነው መሰለኝ ብዙ አይደፍሩም በሚል ነው ብቻ ከሙዚቃ ስንመለስ የተወሰኑ መረጃዎችም አሉ መሰለኝ በዚህ ዙሪያ እነሱን የሚገራርሙ መረጃዎች ተሰማላችሁ አድማጮች አለም የተዘጋጀበት አለ እነሱን እናወራቸዋለን በደንብ እንደው የጋሻ ሰፋ ለየት የሚያደርገው አሁን እንደዚህ ከቫይረሱ ጋር መኖራቸው ችግር መኖሩ መድኃኒት ነው ለመውሰድ በቂ ምግብ ማለማግኘታቸው ብቻ ሳይሆን ደግሞ ያበደው ማን ነው አህያ ደግሞ የነከሳቸው በጣም ነው ዘግናኝ ነው እኔ አይቻቸዋለሁ የሚገርም ነውና እንዴት በስንት መከራ መሰለ አሁን ትንሽ ጠቀቅ ብሎ እያነከሱ ነው የሚሄዱትና ነገሮች በጣም ተደራረቡ ብታያቸው ራሱ በጣም ነው ውስጥ የሚነካው ብታይ በጣም ነው የሚያሳዝነውና እንደው አድማጮች በልካችሁን እንደው ጎብኛቸው ጋሻ ሰፋን ስልኩን አንዴ ልድገምላችሁ 0911 057067 0922 16 15 45 0913 32 60 63 አንዱን ቢካላችሁ በሌላው እንድትሞክሩ ነው አድማጮች ሌላው ደግሞ የአዋሽ ባንክ የአካውንት ቁጥራቸው ነው 013 241 42 0700 ነው ምንችለውን አድርጋ አድማጮች ስለምትሰሙን ምንለውን ስለምታደርጉ ስለምትደግፉ እጅግ በጣም እንኮራባቸዋለን እናመሰግናለን ይሄ ከሳቸው ምንወስደው ብዙ ነገር አለ በዚህ ውስጥ ችግር ውስጥ ሆነው ግን ማህበር አቋቁመው ሌሎችን ደግሞ ለማገዝ ለመርዳት ሰው መሆን ብቻ ይበቃል ነው የሚለው ቢኒያም የሚቀዲው ነው እና እውነት ነው ሰው መሆን ብቻ በቂ ነው በቃ ሌላ ችግር ውስጥ ሆነ እንኳን ሌሎችንም ለመርዳትና ለማገዝ መጣር በጣም ትልቅ አራያነት ነው እውነት ነው ባለፈው ሳምንት በጣም ሞክረ ነው ሳይሳካ ይቀራው ለፍቅር ቃል የሚሆን በጣም ሚስማማ ሙዚቃ ብዬ በጣም ሳወራ ነበርና እሱ ለዛሬ እንደምንም ተሳክቷል ብለን እናስባለን ዛሬም ደግሞ ቢካል አስፈራይ ፊትን ሳይው እንኑር ለሌላው የኛን ከወደድን ምርኩዝ ድጋፍ ሆነን ሌሎችን እናድን የደከመን ሳይርቅ ቀርቦ ላበረታ ይነጠፍለታል የማታ ክቡር ዶክተር አርቲስት ጥላሁን ገሰሰ አለበት አብነት አጎናፍር ኃይልዬ ታደሰ ግርማ ተፈራ ካሳ ከኤልያስ መልካቀር አድምጠነው እንመለስ አድማጮች አብራችሁ ናችሁ የማታ ግሩም ነው በጣም ግሩም ነው በጣም ክቡር ዶክተር አርቲስት ጥላሁን ገሰሰ ከዚህ በኋላ የሰማንለት ድምጽ ያለ አይመስለኝም ያው የተቀረጹ ይኖራሉ ግን እኛ ጋር አልደረሰም እዚህ ድረስ ነበር የድምጹ ጉልበትና እውነት ነው በጣም የሚገርም ሙዚቃን የሰማነው ከዛም በላይ መልእክቱ በጣም ጠንካራ ነው አዎ የፍቅር ቃልን በደንብ የሚገልጽ እውነት ነው ምን ያህል በቃ እርካታ ደስታ ለሌሎች ምክንያት በመሆን ለሌሎች የበጎ ነገር ምክንያት በመሆን ለሌሎች በማድረግ የሚገኘው ደስታ ምን ያህል ልክና መጠን እንደሌለው የሚያሳይ ነው በጣም ነው ደስ የሚለው በጣም አሪፍ ቅድም እያነሳን ነበር አለ ከአረጋውያን ጋር የተያዘውን የኤችአይቪ ጉዳይ በጣም ብዙ ነገሮች እየነገርከኝ ነበር ቅድም ከአድማጮች ጋር እንስማቸው የተወሰኑትን ነው አድማጮች እንጂ ሰፊ ነው በአጋጣሚ ነው ያገኘሁት በ28ኛ ዓለም ኤድስ ቀን ምክንያት በማድረግ በኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር የቀረበ ወረቀት ነበር በሀብታም ነሻስፋው እሱን ያዙ ሌሎችም ወረቀቶች ቀርበዋል በተለያዩ ሐሳቦች ላይ እቺኛዋን እንደው ይጠቅማል ብዬ ነው እሱንም ሙሉን አላቀርበውም በጣም ጠቃሚ ነው እንደው ነካ ለማድረግ ያህል ነው አሁንም ትኩረት ለኤችአይቪ መከላከል በሚል
በሚል መርህ የቀረበ ነውና እንደው የተወሰኑትን እስቲ አድማጮች አረጋውያን ለኤችአይቪ በሽታ የሚጋለጡበት የተለያዩ ምክንያቶች አሉ በዛውም እንደው ግንዛቤ ለማግኘት በሚል ነው ስለ ኤችአይቪ ቫይረስ ስርጭት ግንዛቤ ባረጋውያን ዘንድ አናሳ ነው እንደምታውቀው አዎ ብዙም ትኩረት የለም ሌላው የሕክምና ባለሙያዎች ወይም የቤት ለቤት ተንከባካቢዎች በኤችአይቪ በሽታ ግንዛቤ ማስጨበጫ ዙሪያ ለአረጋውያን ትኩረት አለመስጠት ነው አዎ ይይዛቸዋልም ብለና አናስብም ይሁን ወይ ደግሞ እንደ ወጣት አድርገን ለወጣት ጋብቻ የማሰብ ነገር ትልቅ ክፍተት አለ ሌላው አረጋውያን ግብረ ስጋ ግንኙነት ጉዳዮች ለመነጋገር የወጣቶችን ያህል ግልጽ አለመሆናቸው ነው አሁን ያለው ነገር ነው እነሱም ብዙ እንትን አይደሉም ከባህልም ከመንዛት አሁን ነው እኮ በደንብ እየተወራ ያለው አይደል እንደውም ደስ አይላቸውም እኮ ሲወራ ራሱ አረ ነውር ነው የሚባለውና ለነሱ ጅባ ስለመንገርማ ከባድ ነው ሌላው የሕክምና ባለሙያዎች ስለ ኤችአይቪ ጥንቃቄና ኮንዶም አጠቃቀም ለአረጋውያን ለማስረዳት ቸል ማለታቸው ነው ከባድ ነው በጣም ጣጣኞች ነን አባትህን ማለት ነው ስለ ኮንዶም መናገር በጣም ከባድ ነው ሌላው የሕክምና ባለሙያዎች አረጋውያን በኤችአይቪ በሽታ ይያዛሉ ብለው የሚሰጡት ግምት አናሳ መሆን ነው ገብቷል ሌላው አረጋውያን ኤችአይቪ ምልክቶችን ወይም ህመሞች ከሌሎች ህመሞች ጋር በማዛመድ ለምርመራ ወይም ለሕክምና ወደ ሕክምና መስጫ ጣቢያዎች በመሄድ ምርመራ ለማድረጋቸው ነው ማለት ታሞ ሲሄዱ ይሆናል ብለው አይጠረጥሩም ነገር ነው በቃ ወይ ስኳር ይሄ ከእርጅና ጋር ተያያዥነት ያላቸው ህመሞች ስላሉ እነሱ ጋር እንዳንዱ አርገህ መቁጠር ወይንም ደግሞ ብዙ እንትና ለማድረግ ነገር አለ ሌላው ሳይመረመሩ በመቆየታቸው ምክንያት ወደ ሕክምና በሚመጡበት ወቅት በቫይረሱ በመጎዳታቸው ምክንያት ለሕክምናው ውስብስብ ችግሮችን ይፈጥራል ትክክል ነው ቶሎ ካልሄድክበት ያው ካልታወቀ ብሶ ነው የምትሄደው እውነት ነው በዛ ላይ ደግሞ ያው እርጅናውም ድካሙም ስላለ መጎዳቱ ቶሎ መውደቁ ይፋጠናል ኤችአይቪ ምርመራ ለማድረግ ስለሚያፍሩና ስለሚፈሩ በጣም አንዳረጋን ሄዶ ኤችአይቪ ልመርመር ቢል ማህበረሰቡም ራሱ የሚያይበት መንገድ ከባድ ነው እንዴ በጣም ሌላው አረጋውያን በኤችአይቪ ኤድስ በሽታ ከተያዙ እንደ ወጣቶች የመቆየት አቅም አይኖራቸውም አሁን ስንለው እንደነበር ምክንያቱም ሰውነታቸው በሽታውን የመከላከል አቅም በመዳከሙ የተነሳ ነው ሌላው ድንገተኛ ጥቃት አክሲደንት ኢንፌክሽን ቫይረሱ በደማቸው ውስጥ የሚገኝ ልጆቻቸውን ወላጃት የልጅ ልጆቻቸውን ሲንከባከቡ በደም ንክኪ እንግዲህ አብዛኞቹ አረጋውያን የሚያዙበት አንዱ መንገድ ለዚህ ሲንከባከቡ በጣም ከልባቸው ነው እንደ ወላጅ አይተው ነው እንደዛ ሲሆን ደግሞ ጥንቃቄውን ይረሱታል ያንተን ሞት ለኔ ስጠኝ ይያሉ እናቶችና አባቶቻችን የሚንከባከቡትና እነሱ እንግዲህ የዋህነታቸው እኮ የበዛ እኮ ነው ሌላው ደግሞ እኮ እንደዚሁም ጥናት ውስጥ ተካቷል ለነገሩ ያው ልጆች ሲሞቱ የልጅ ልጆቻቸው ተንከባካቢ ሆነው ደግሞ የሚያዩት መከራ በጣም ከባድ ነው እሱም በዚህ ውስጥ ወደፊት የሚገለጽ ይመስለኛል አብዛኞቹ ለልመና የሚወጡትም የልጅ ልጆቻቸው አሳዳጊ በመሆን ነውና ሌላው የአድሎና የመገለል ጫና ባረጋውያን ላይ ስለሚፈጥር አረጋውያን ለኤችአይቪ ምርመራ ወደ ጤና ተቋም ሄደው ምርመራ ያደርጉ እንዴ መጤ የሚባሉ እንደው ይሄ ትንሽ ለየት ያለ እንኳን እኮ እምነት ውስጥ ገብተው እንኳን ነፃነት ማግኘት አይችሉም ሌላ ይቀርዶች የሚሄዱ ፊታቸው በተለያየ ነርቭ ችግር ሲዞር ከሌላ መንፈስ ጋር ነው የሚገናኘው ስለዚህ ፊቱ ሲዞር በራሱ እንዲሲታመም እሱን ተሸፋፍነ ሰው እንዳይ አጋንንት መጥቶት ነው ምን እንዳይባል ብዙ ኮኮታት አለብን በእውነት ለእያንዳንዱ ነገር ነፃነት አንሰጥም ሰው ያመነበትን እንዲከተል እንኳን ለማድረግ እንቸገራለን ቶሎ ለማመን ትልቅ ሰውማ ሲሆን ይብስብናል በጣም ከባድ ኤችአይቪ ላይ ሲሆን ደግሞ የበለጠ ከባድ እነሱ መካሪን መሆን ያለባቸው ብለን ሌላ ቦታ ተሰጣጣው በቃ ዘመኑ አለቀ ትላለህ ማለት ነገር ትላለህና እንደው ትንሽ ያው ትምርቱ ይቀራናል መሰለኝ በኤችአይቪ ዙሪያ የሚደረጉ ፕሮግራሞችና ዘመቻዎች አረጋውያንን ያካተቱ አለመሆናቸው ነው ይሄም ያው ነው ብዙ አረጋውያን የኑሮ አጋሮቻቸው በፍቺ ወይም በሞት በሚለዩባቸው ወቅት ብቻቸውን ለመኖር በመገደዳቸው ምክንያት
አብረዋቸው የሚኖሩ አጋሮች በሚያገኙበት ወቅት የኤችአይቪ ኤድስ ምርመራን ከግምት ውስጥ አያስገቡም። አያቺ ቀሪ ህይወታቸውን እንደው ተደጋግፈው ለመኖር ሲሉ ነው የሚገቡት እንጂ አሁን እንደ ወጣቱ እንመርመር አትልም። ያ ደግሞ እስቲ ተመርምረን ነው እሺ የሚሉና ታይኖሩ በፍጹም በጣም ግሩም የሆነ ጥናት ነው። ሀብታምነሽን በጣም እናመሰግነው። የሚያደርሰውን ተጽዕኖ ትንሽ እናቆማለን። ማህበራዊ ነክ እንክብካቤ በሚገባቸው ወቅት ቫይረሱ በደማቸው ውስጥ የሚገኝ ዘመዶቻቸውን መንከባከብ የሚያስከትለው ችግር የመድሎና የመገለል ችግር በሁሉም እድሜ ክልል ያለ ቢሆንም ባረጋውያን የበለጠ ነው። የሽማግሌ ቻሮጊታውን በዚህ እድሜ ተባለ። ይሄ ደግሞ በቃ ቀድሞ ቅስም የሚሰብር እድሜን የሚያሳጥር አባባል ነው። ንግግር በጣም ከባድ ነው። ልጆቻቸውን ጧሪዎቻቸውን የማጣት ችግር፣ ወላጆቻቸውን ያጡ የልጅ ልጆቻቸውን የመንከባከብ ጫና ይገጥማቸዋል። ሙሉ ጊዜያቸውን በመንከባከብ ላይ ስለሚያሳልፉ ብቸኝነት ይሰማቸዋል። የልጅ ልጆቻቸውን በሐዘን ስለሚበሳጩ ስለሚተክዙ ሰላም ያጣሉ። በአጠቃላይ የሚንከባከቡ የመንከባከቡ ጫና አካላዊና ስነ ልቦናዊ ተጽዕኖ ስለሚያስከትል በጤናቸው የከፋ ችግር ይፈጥርባቸዋል ይላልና ኢኮኖሚያዊ ነክ ችግሮች ምኑን ብንገባ በጣም ሰፊ ነው። ስለዚህ አሁን ያነሳነው እንደው በጋሻ ሰፋ አያይዘን ነው። ፍቅር ቃል ላይ እንደሰማችሁት አድማጮቻችን ወደ 70 እድሜ ሆኗቸዋል ጋሻ ሰፋ አረጋዊ ናቸው። እያነከሱ ነው። ደግሞ ከኤችአይቪ ቫይረስ በውስጣቸው አለ። ልጆቻቸውን ከ6 በላይ ቤተሰብ ያስተዳድራሉ። ብዙም ገቢ የላቸውም። እሱም ከዛም አልፎ ደግሞ ብሩህ ተስፋ የተሰኘ ኤችአይቪ ኤድስ ላይ የሚሰራ አረጋውያን ላይ የሚሰራ በጎ አድራጎት ድርጅት አለ። ምንም ገቢም ስለሌላቸው ሁሉም በችግር ላይ ናቸውና እና እንጎብኛቸው። ከዚህም በተጨማሪ ደግሞ እንዲያበደ አህያ ነክሷቸው ደግሞ ያነከሱ ነው የሚሄዱት። በጣም ስቃይ ላይ ያሉ አባት ናቸው። አይዞት አለንሎት ልንላቸው ይገባል። እንደውላቸው ምን ችለው ልናረግ ቀና ሊሉ ይገባል። ቀሪ እድሜያቸውን ቢያንስ ደስ ብሏቸው አመስግነው እንዲያልፉ እንደው ምን ችለው እናድርግ። አድማጮች ስልኩን ልትገምላችሁ 0911 057067 0922 16 15 45 0913 32 60 63 አዋሽ ባንክ የአካውንት ቁጥራቸውን እንደው ጭም እዚህም ላላችሁ በቀጥታ እናስገባ እንፈልጋለን ለምትሉ አዋሽ ባንክ ነው 013 241 42 0700 ነው። እንግዲህ ምን ችለውን እናድርግ አድማጮች። በጣም አሪፍ ነው ፕሮግራሙ መጽሔተ ጥበብ ነው። አድማጮች አብራችሁን ስላላችሁ እናመሰግናለን። ሳምንት ልክ የገና ዕለት አብረን ነው የምናመሸው። በሚቀጥለው ሳምንት ልክ በዚህ ሰዓት ማለት ነው በዓል ላይ ነው የምንሆነው። ልዩ የበዓል ዝግጅት መጽሔተ ጥበብ አዘጋጅቶላችኋል። ጥሩ ፕሮግራሞች ተሰናድተዋልና እነዛ ፕሮግራሞች ላይ እኛ ብቻ ሳንሆን እናንተም እንድትሳተፉ እንፈልጋለን። የምትሳተፉት እንዴት ነው? ከዚህ በፊት በሽምግልና ፕሮግራም ላይ ገብታችሁ የታረቃችሁ አሁን አብራችሁ ሆናችሁ እኛ ያዝነው አለ። እናንተ ግን ምናልባት የዘነጋናችሁ ካላችሁ ወይ ያላስገባናችሁ ለየት ያለ የምትነግሩን ነገር በዓል እንዴት እንደምታከብሩ ከታረቃችሁ በኋላ ምን አይነት ነገር ያደረጋችሁ እንደሆነ ልትነግሩን የምትፈልጉ ከሆነ ያለውን ሰላም ይቅር መባባል በፍቅር መኖር ምን ያህል ደስታ እንደሚሰጥ ያላችሁበትን መልካም ነገር በበዓል ታወሩናላችሁ። እንግዲህ ደውሉልን 0911 7196 78 ላይ ሳምንቱን ሙሉ የእናንተን መልእክት ይጠብቃል ማለት ነው። አንዴ ልድገሞ 0911 71 96 78 ላይ ደውሉልን ማለት ነው። መልካም ነው። እንግዲህ ምን ሙዚቃ እንስማና ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።